10 ዓመታት ታይሮይዴን ለማስተካከል ብዙ ነገር ሞከርኩኝ፣ ግን በስተመጨረሻ የረዳኝ በጣም ቀላል ነገር ነበረ እና በመጀመሪያ ያደረኩት ነገር ለውጥ በህይወቴ ላይ ለውጥ ማምጣት አለብኝ ብዬ ስነሳ ያደረኩት ነገር ከኪችን ወይንም ደግሞ ከጓዳይ ነው የጀመርኩት። አብዛኛው በሽታ የሚጀምረው ምግብ ከምናበስልበት ከጓዳችን ነው። ይሄን ስላችሁን ያደረኩት በግሌ የሆርሞንን ስርዓት ሊያዛቡ የሚችሉ የተለያዩ ኬሚካሎች ሳናውቀው ቤታችን ውስጥ አለ። ለምሳሌ የፕላስቲክ እቃዎች የምንጠቀመው ነገር፣ በፕላስቲክ እቃ የምናሙቀው ነገር፣ እሱ ፕላስቲክ እቃዎች ላያቸው ላይ የሚሰራበት ፒቢኤፍ የሚባል ኬሚካል አለ እና በጣም ደግሞ ሆርሞን እንደሚያዘባ በደንብ የተነገረ ኬሚካል ነው እና እሱን ሳናስበው ቤታችን ውስጥ እንጠቀማለን። እንደገና የምናበስልበት እቃ አንዳንድ መጥበሻዎች የሚሰሩበት እንዳይስ ተደርገው ከላይ የሚደረጉ ኬሚካሎች አሉ። እንደነሱ አይነት እቃዎች ላይ ስናበስል ከምግባችን ጋር ኬሚካሉ ይዋሃዳል። ይሄ ሁሉ ነገር ነው አድ እያደረገ መጨረሻ ላይ የሆርሞን ችግር የሚያመጣብን ማለት ነው። እና ሁላችሁም ዛሬ ቤታችሁ ስትገቡ ይህን ቪዲዮ አይታችሁ ዝም ብሎ ማለፍ ሳይሆን ቤቴ ውስጥ ምን አለ ብላችሁ ቤታችሁን ፈትሹ። ከዚህ በፊት ኪችን ዲቶክስ ብዬ የሰራሁት ቪዲዮ አለ። እዛ ላይ ገብታችሁ ምን ምን ማስወገድ እንዳለባችሁ ተመልከቱ። እና የመጀመሪያው ከኪችን መጀመር ነው። ሁለተኛው ደግሞ አመጋገባችን ነው። እኔ በግሌ የማምነው ነገር አለ። ምግብ ሆድ ለመሙላት ብቻ አይደለም። ሰውነታችን ተገቢውን ስራ እንዲሰራ የሚያግዙ ንጥረ ነገሮችን መስጠታችንን እርግጠኛ መሆን አለብን። ለምሳሌ ለእንቅርት ወይንም ደግሞ ለታይሮይድ ጥሩ ናቸው ያግዛሉ ተብሎ ከሚጠሩ ንጥረ ነገሮች ውስጥ ሁለቱን ልንገራችሁ። አንደኛው ሴላኒየም ነው፣ ሁለተኛው ደግሞ ዚንክ ነው። እነዚህን ሁሉ ከምግብ ማግኘት እንችላለን። ለምሳሌ እኔ ይሄንን በቀን ብራዚልነት ይባላል። በአማርኛ ምን እንደሚባል አላውቅም። እንግዲህ የምታውቁ ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። በጣም በሴሌኒየም የበለጸገ እንደ ለውዝ አይነት ነው። እሱን በቀን 2 ወይም 3 ፍሬ እበላለሁኝ። ስለዚህ ለታይሮይድ የሚያስፈልገውን ነገር መስጠቴን እርግጠኛ ሆነ። በጣም ሌላው ደግሞ ጠቃሚ የሆነው ንጥረ ነገር ቫይታሚን ዲ ነው። በተለያየ ምክንያት ብዙ ወደ ውጭ የማትወጡ ሰዎች ካላችሁ ወይ ቤት ውስጥ የምትሰሩ ልትሆኑ ትችላላችሁ፣ ወይ ደግሞ እናቶች በብዛት ቤት ውስጥ በመስራት ጊዜያችሁን የምታሳልፉ ልትሆኑ ትችላላችሁ። ወንዶች፣ ሴቶች በአጠቃላይ እባካችሁ ለራሳችሁ በቀን ውስጥ ቢያንስ 10 ደቂቃ 15 ደቂቃ ሰጥታችሁ ጠዋት ወጥታችሁ ፀሐይ ለመሞቅ ሞክሩ። ይሄ እንደ ቀላል አትውሰዱት። በጣም ጤና ላይ ትልቅ ለውጥ የሚያመጣ ነገር ቢኖር ቫይታሚን ዲ ነው እና እዚህ ላይ መስራቴ እኔ በጣም ጠቅሞኛል። ሶስተኛው ደግሞ ስፖርት መስራት ነው። ስፖርት መስራት ስላችሁ በጣም ከባድ እንቅስቃሴ ማድረግ፣ በየቀኑ ጂም መሄድ ማለት ላይሆን ይችላል። በቀላሉ ውጭ ወጥተን 15 ደቂቃ 20 ደቂቃ የምናደርገው ወክ ሜታቦሊዝምን ይጨምራል። ሜታቦሊዝም ማለት ደግሞ ሰውነታችን ከምግብ ኃይልን የሚፈጥርበት ሂደት ማለት ነው። እሱ ላይ ያግዘናል። ይሄ ደግሞ ማለት ታይሮይድ ስራውን በአግባቡ እንዲሰራ ያግዘዋል ማለት ነው። አራተኛው እና አብዛኞቻችን የምንዘነጋው በቂ እንቅልፍ ማግኘት ነው። በቂ እንቅልፍ በጣም ወሳኝ ነው። እኛ ስንተኛ ነው ሰውነታችን ራሱን የሚያድሰው። በቂ እንቅልፍ ካልተኛን በስተቀር ሆርሞናችንን ማስተካከል በጣም ይከብዳል። አምስተኛው እና የመጨረሻው ከረዱኝ ነገሮች አንዱ ስትረስን ወይም ጭንቀትን መቀነስ መቻሌ ነው። እኛ ስትረስ በምንሆንበት ሰዓት ሰውነታችን ኮርቲሶል የሚባል የጭንቀት ወይም የስትረስ ሆርሞን ሰውነታችን ውስጥ ይለቃል። ያ ደግሞ በየጊዜው ሲሆን የታይሮይድ ወይም ደግሞ የእንቅርት ስራን ስለሚያስተጓጉል ከጊዜ በኋላ የሆርሞን መዛባት ተብሎ በሽታ ላይ እንወድቃለን። ስለዚህ በተቻለ መጠን ጭንቀቱን ወይም ስትረስን መቀነስ። እኔ በግሌ የማደርገው ማታ ከመተኛቴ በፊት 5 ወይም 6 ዙር ትንፋሽ ወስዳለሁ፣ ሰውነቴ እንዲረጋጋ፣ ጥሩ እንቅልፍ እንድተኛ። ጠዋትም ስነሳ በችኮላ ነገሮችን እናከናውናለን ብዙዎቻችን። በተለይ እናት የሆነን ሁልጊዜ ሩጫ ላይ ነን። በቃ ልጆች ለማዘጋጀት ምግብ ኩክ ስናደርግ ስንል ሩጫ ላይ ነን። ያ ደግሞ ሰውነታችን በጣም ስትረስ እንዲሆን ያደርጋል። ስለዚህ ሁልጊዜ ጠዋታችሁን ስትጀምሩ በየሃይማኖታችሁ ጸሎት አድርጋችሁ ሰውነታችሁን አረጋግታችሁ ትንፋሽ ሰርታችሁ ንጹህ አየር እየሳባችሁ የተቃጠለውን እያስወጣችሁ ሰውነታችሁን አረጋግታችሁ ቀናችሁን መጀመር ነው። ማታችሁንም እንደዛው መጨረስ ነው እና ትንፋሽ መድኃኒት ነው። ቀላል ነው። ቤታችሁ ማድረግ የምትችሉት የትም ቦታ ሆናችሁ የምታደርጉት ነገር ስለሆነ ትንፋሽ መውሰድ፣ ትንፋሽ ማስወጣት፣ የተቃጠለ ማስወጣት ሰውነትን ያረጋጋል፣ ጥሩ እንቅልፍ እንድንተኛ ያደርጋል። ተጠቀሙበት። እንግዲህ ከዚህ ከ5 ውስጥ የትኛውን መጀመር ትፈልጋላችሁ? እስኪ ኮሜንት ላይ ጻፉልኝ። በተረፈ በሚቀጥለው ቪዲዮ እስከምንገናኝ ቻው።